በማትስ ውስጥ ሁል ጊዜ እንደዚህ አይነት ግራፎችን ማየት የተለመደ ነው። ግን እነዚህ ግራፎች ራሱ ከየት መጡ? ዛሬ ባጭሩ የምንነጋገረው ስለ ኮኦርዲኔትስ ፕሌን ነው። ሐሳቡን ለመረዳት ወደ 17ኛው ክፍለ ዘመን ልመልሳል። አንድ ሬኔ ዲካርተስ የሚባል የፍሬንች ማቴማቲሽያን ነበር። አብዛኛውን የህይወቱን ክፍል ያሳለፈው በህመም ምክንያት በቤቱ በመተኛት ነው። ልክ እንደተለመደው አንድ ቀን ቤቱ ተኝቶ ጣራውን ያያል። ጣራው ወይንም ኮርኒሱ ልክ እንደዚህ ስኩዌር ታይልስ ያሉት ነበር። እንደተለመደው ተኝቶ ጣራውን እያየ አንድ ዝንብ መታ በኮርኒሱ ላይ ታርፋለች። ከዛም እየበረረች ከአንዱ የኮርኒስ ክፍል ወደ ሌላው መንቀሳቀስ ቀጠለች። ሬኔ ዲካርተስም ራሱን ጠየቀ፣ ሂሳብን በመጠቀም ዝንቧ ያለችበትን ኤግዛክት ቦታ እንዴት መናገር እችላለሁ ሲል ወዲያውኑ ወደ ሥራ ገባ። ይህን ማድረግ የሚችልበትን መንገድ ማሰብ ጀመረ። በመጀመሪያ ሁሉም የሚስማማበት ኮንስታንት የሪፍረንስ ቦታ እንደሚያስፈልገው ተረዳ። የኮርኒሱንም መሃል እንደ ሪፍረንስ መረጠ። በመቀጠል የዝንቧ እንቅስቃሴ ወደ ላይና ወደ ጎን በመሆኑ በሪፍረንስ ቦታ ላይ የሚያልፉ ሁለት መስመሮችን አሰመረ። እነዚህን መስመሮች የቁጥር መስመር አደረጋቸው። የቁጥር መስመር አንድ መስመር ሆኖ የምናውቃቸውን ቁጥሮች በሙሉ ይይዛል። ቁጥሮችን በቀላሉ ኢማጅን ለማድረግም ይጠቅመናል። የሬኔ ዲካርተስ ሁለት የቁጥር መስመሮች አራት ኳድራንት ወይንም ደግሞ ክፍሎችን ሰጡት። ዝንቧ ለምሳሌ እዚህ ጋር ብትሆን ከሪፍረንስ ቦታችን ወደ ጎን 3 ይሄዳል፣ ወደ ላይም 3 ሲሄድ ያገኛታል ማለት ነው። ይህ ዝንቧ ያለችበትን ኮኦርዲኔት ነው እንላለን። ዝንቧ ቦታ ቀይራ ወደዚህ ብትመጣስ? አሁን ከሪፈረንስ ቦታችን ተነስተን ወደዚህ 4 ወደ ታች 3 እንሄዳለን። የአዲሱ ኮኦርዲኔት ቦታዋ ደግሞ ይሄ ይሆናል ማለት ነው። በዚህ ሁኔታ ነገሮች ያሉበትን ኤግዛክት ቦታ መግለጽ ቻለ። የኮኦርዲኔቶችን ቁጥር ሳናውቅ ኔጋቲቭ እና ፖዚቲቭ መሆናቸውን ብቻ አይተን ያሉበትን ኳድራንትን ማወቅ እንችላለን። የጎን እንቅስቃሴያችንን ኤክስ ብንለው ወደ ላይ ያለውን እንቅስቃሴያችንን ዋይ ብንለው ኮኦርዲኔታችን ኤክስ እና ዋይ ሁለቱም ፖዚቲቭ ከሆኑ ኳድራንታችን ይሄ ይሆናል። ማይነስ ኤክስ እና ዋይ ከሆነ ኳድራንታችን ይሄ ይሆናል። ማይነስ ኤክስ ማይነስ ዋይ ከሆኑ ወይንም ሁለቱም ኔጋቲቭ ከሆኑ ኳድራንታችን ይሄ ይሆናል። ኤክስ ፖዚቲቭ ሆና ዋይ ኔጋቲቭ የምትሆን ከሆነ ኳድራንታችን ይሄ ይሆናል። ግን ይሄ ብቻ የነገሮችን ኤግዛክት ቦታ ለመግለጽ በቂ አይደለም። የዚህን አይነት ግራፎች 2 ዳይሜንሽናል ወይንም ደግሞ 2D ግራፍ ነው የምንላቸው። ግን ችግራቸው ላሳያችሁ። ለምሳሌ ይሄ ፎቅ ነው እንበል። ሁለት ሰዎች ከላይና ከታች ትይዩ ሆነው ቆመዋል። ከላይ በኩል ስናይ ሁለቱም በዚህ ግራፍ ላይ ስለተደራረቡ ተመሳሳይ ኮኦርዲኔት ነው የሚኖራቸው። ምክንያቱም ይህ የ2D ግራፍ ጥልቀትን ስለማያሳይ ማለት ነው። ይህንን ችግር ለመፍታት 3D ግራፍ ተፈጠረ። 3D ግራፍ ከኤክስ እና ዋይ ተጨማሪ ዜድን ይጨምራል። ቀደም እንዳለው ዋይ የቨርቲካል ሙቭመንትን፣ ኤክስ የጎን ሙቭመንትን ሲያሳይ ዜድ ደግሞ ጥልቀትን ያሳያሉ። ይህ ማለት ኮኦርዲኔታችን የኤክስ ዋይ ዜድ ቫልዩ ይዛል ማለት ነው። ግን ይሄም በቂ አይደለም። ለምሳሌ አንድ ሰው እዚህ ጋር ቢቆም ከላይ ስናየው ቦታው እዚህ ጋር ነው የሚሆነው። ከዛ ትንሽ ቆይቶ ሌላ ሰው እዛው ቦታ ላይ ቢቆም ከመጀመሪያው ሰው ጋር ያላቸው ኮኦርዲኔት ተመሳሳይ ይሆናል። ይህንን ችግር ለመፍታት አራተኛ ዳይሜንሽን እንጨምራለን፣ ታይምን። ነገር ግን እንደ ሌሎቹ ስፓሻል ኮኦርዲኔቶች ኤክስ ዋይ ዜድ እያልን አንገልጸውም። ከዛ ይልቅ እነዚህን ኮኦርዲኔቶች ስፔሲፋይ ለማድረግ እንደ ፓራሜትር እንጠቀመዋለን።